ምንድነው? ምንም ክፍሽ እንዳትቆም ዝም በል አንተ እንዳልሰካልሽ ዝም ኧረ ላሻ እንደሚከራቤት ባዶ ኪሱን የወጣው በእናትህ ያለህን አውጣ እኮ አልኩህ አውጣ እውነት ይኸው እውነቴን ነው ቢኖረኝ ኖሮ አልቆምም ነበር እንደ አበበ ቢቂላ ነበር ዝም በል አበበ ቢቂላ ይኸውልህ በባዶ ኪሱ ሳይሆን በባዶ እግሩ ሮጦ ነው ኢትዮጵያን ያስጠራው አንተ እዚህ እንዳላይ ሂድ ምንድን ነው የሚጠራው አውጣው ኧረ እባክህ አይኔ ነው እባካችሁ ይኖርም ኧረ እባካችሁ ምንድነው ዛሬ ምን ሆነሻል? የደበረሽ ትመስያለሽ። እንዴት አይደብረኝ? ሁሌ አንድ አይነት ህይወት ነው። እዚህ ደግሞ በአንድ ርዕስ በቃ ሁሌ መጨቃጨቅ አይሰለችሽም? የሚያጨቃጭቀኝ አዲስ ነገር ስለሌለ ነው። ቆይ እንዴት ነው በዚህ ሁኔታ ነገ ላይ ተጋብተን ልጆች ወልደን የምንኖረው? በቃሽ ምንም ችግር የለውም። አሁንም እኮ መጋባት እንችላለን። ምን ኖሮ ነው የምንጋባው? መቼም እየሰረኩ አትለኝም አይደል? አንተ እኮ በራስህ ተስፋ ቆርጠህ ለራስህ ያልሆንክ እንዴት ነው ነገ ላይ ለልጅና ለሚስትህ የምትሆነው? መጀመሪያ ሰው ለራሱ ሲሆን ነው ከዛ በኋላ ሰው መርዳት የሚጀምረው። አባ ምን ችግር አለ? ይቅርታ ሰው ተመሳስሎብኝ። ምንድነው ማትሪክ ላይ የምትመጣ ፈተና ረካት እኮ በጣም አፍጥጣያት። ሌላ ነገር አለ እንዴ? ይቅርታ ሰው ተመሳስሎብኝ ነው እኮ አልኩ። ኧረ እባክህ ተመሳስሎብኝ ነው እያለ እኮ። ተይ እባክሽ ነው የማፎገሪያችሁ ነው አውቀዋለሁ። እንዴት ሴት ከወንድ ጋር ያለች ሴት እንደዚህ አፍጥጣ ያለ? ሰውዬ ሌላ ችግር አለበት? ምን አንተ ሳሚ ስርዓት ይኑር። ተረጋጋ እንጂ ጭራሽ እኔን እዚህ ጋር ቆመህ ልትጣላ ነው? ይቅርታ ወንድሜሽ ሶሪ አባ ሂድ በቃ አንተ ምን ሆነ ነው? ቆይ አንተ እንዴት አፍጦ እንደሚያይሽ እያየሽው አይደል እንዴ? እና ታዲያ በይ ምን የተጎዳ እስኪ ምን የቀነሰ ለምንድን ነው ለመጣላት ሰበብ የምትፈልገው? ለማንቺ ስለማታውቂ እኔ ወንድም ባህሪ አጥቼው ነው። ዝም በል በእናትህ። ምንድነው አንተ እንደዚህ ትንፋሽን? ምን እሺ ነው? ምን ሳምባል ልተፋው ነው እንዴ? ኧረ ማኖች ዛሬ ሆንኩትን ነገር መገመቱላችሁ። ደግሞ ምን ሆንክ? ያንተና የሀገራችን ችግር መቼም አያልቅም። ስማማ ቅድም መንገድ ላይ ማለት ነው አንዷ ቸከስ የሚገርም ልባብ ለብሳ ምናምን ቦርሷን ይዛ አላያትም። ከዛ ጠጋ ብዬ ስኮር ጆዋሉን ውስጥ አላየው። ከዛ ጠጋ አልኩልሽና ምናምን ላውጣ ስል ለካ አንዷ ቸከስ እየከለመች ነበር። ባንዴ ኡቷን አታደረውም። እኩለ ሌሊት የነበረ ሰፈር ባንዴ መገናኛ ሆኖ ድብልቅልቅ አይልም እንዴ? አባቴ ያዘው አሯሯጡኝ ያገዘው። እኔ አፈተለኩትና የሆነች ቅያስ አግኝቼ ጥፍ ብዬ ጃኬን ከላይ ደረብኩልሽ ማለት ነው። ከዛ በኋላ እኔም ወጥቼ ራሴን ፍለጋ አሸቀጠጥ ነው አብረን ወይ ተበልቼ ነበር። ዛሬ ራሴን ፈልጌ ራሱ አጣሁት። እንኳን ተረፍካ። በቃ እኔ እኮ ሀበሻ የሚያስጠላኝ ፓርቱ እኮ ነው። በእናት ብቻ አንተ የሆነ የደበረ ሰውዬ መንገድ ላይ አግኝተው አረ ሌባ ብለህ ጀምር። ይኸውልህ በቃ ፎሎ አድርጉኝ ያልካቸው ነው የሚመስሉት። ተከታትለው መጥተው በዚህ በአጀር ምናምን አናቱን ነው የሚሉልክ። ተርፈሃል አባዬ። እኔ ይሄ ሁሉ ሩጬ ማለት ነው ቢያንስ ስልኩን መንጮ አድርጌ በሮጥኩ ነው። ኧረ እባክህ አንተ መንጮ አድርገህ ለሮጥከው እንደዚህ ታማርራለህ እንዴ? የማራቶን ሯጮችን አስባቸዋል? መጨረሻ የሚወጣው ትዝ ብሎ ያውቃል? ወይኔ አመቱን ሙሉ ከዚህ እስከዛ ከጋራ መሬት ምናምን እያለ ሲሮጥ ከርሞ መጨረሻ ሲወጣ እንደው ያሳዝንም። እባክህ እሱ እድሉ ነው። ስማ ጥበብ አልጠራችኝ ምናምን እንደሚባለው ምናልባት እሱ ሩጫ አልጠራችሁ ነው። እባክህ በላው ቁጭ በልና ትጮታለህ አትጮትም? በስማም ቀን ተበታተለ። እኔ ምን እንደማደርግ ግራ ግብት ነው ያለኝ። እንዳልተው በጣም ነው የማፈቅረው። አብሬው ደግሞ እንዳልቀጥል እሱ ስለ ዛሬ እንጂ ስለ ነገ ምንም የሚያስበው ነገር የለም። በዛ ላይ እኔ ሴት ልጅ ነኝ፣ ጊዜ ይሄድብኛል። እኔም እኮ የወንድሜ ነገር ሁሌ ነው የሚያሳስበኝ። ተምሮ ጨርሶ ተመርቆ እሰይ ሰው ሊሆን ነው ተብሎ ሲጠበቅ እሱ ግን የሰፈሩ አሸባሪ ሆኖ ቁጭ አለ። እንዲሆናል ብሎ ማን ጠበቀ? ሳሚዬን ከሃይስኩል ጀምሮ ነው የማውቀው። ህልሙ በጣም ትልቅ ነበር፣ ግን በቃ ስራ በማጣቱ የተነሳ እንዲሆኑ ተስፋ ቆርጦ ቀረ።
እኔ በቃ እኔ ከዚህ በኋላ ያለኝ ተስፋ ሁሉ እየተሟጠጠ ነው። እኔ ተስፋ ቆርጫለሁ በሱ። እኔም እኮ ምን ማድረግ እንዳለብኝ ግራ ገባኝ። እሱ የሚለወጥበትን ነገር ነው ያጣሁት። እኔስ መላው ጠፍቶኝ አይደል? ምን ያልሞከርኩት ነገር አለ? እንዴት ዋላችሁ? ማራኪ መጣሽ? አዎ መጣሁኝ። እንዴት ነሽ? ምን ነው ዛሬ ያለው በዝግ ስታዲየም ስብሰባ? ስራ የለማ ዛሬ ረፍት ነኝ። እና ታዲያ ስብሰባው ሳሚን ባስመለከተ ነው አይደል? እንዴ በምን አወቅሽ? ነው በር ስር ሆነሽ እያዳመጥሽን ነበር ማለት ነው? አረ አይደለም። ሁል ጊዜ በሳሚ ስትከፋ ፊቷን ያዘን ቀን ነው የምታስመስለው። ጀራ አይደለም እኔ በሌላ ጉዳይ ነው። አረ ልጅ ናት ብለሽ ልትሸውጂኝ ነው አይደለ? ዋናው እኮ ይሄ ነው። ደግሞ እኔን መቼም አሸውደኝ። ለማንኛውም እሺ ፎሎ ይቀየር። እቺ እንደው ምን አይነት ልጅ ነች? እህቶቼ እንደምን አመሻችሁ ያራዳ ልጆች? እንዴት አመሸ? አለው እንዴት እንደምወዳችሁ ታውቃላችሁ? አዎ እናውቃለን። አንተ በጠጣው ቁጥር ምን እንደምትለን እንዳለ እናውቃለን። ልክ ብለሻል። እኔ እኮ ይኸውላችሁ ለምን መሰላችሁ የምጠጣው? እናውቃለን፣ ለኩላሊት ነው። አንድ በምን አወቅሽ? ቆይ ፊቴ ላይ ያስታውቅብኛል እንዴ ለማለት እንደፈለኩ። እንደዛ ባትለኝ ኖሮ ልል ነበር። ማለት ምንድን ነው ያልኩሽ? ለኩላሊት የሚጠጣ ነገር ማብዛት ጥሩ ነው። እኔ ግን ለኩላሊት ውሃ እንጂ መጠጥ እንደሚጎዳ ነው የማውቀው። እንዴ ቆይ መጠጥ የሚሰራው ከምንድን ነው? ከውሃ አይደል? በቃ ዋናው የሚጠጣ ይሁን አለቀ። ወንድሜ እንዳጣጣጠ ውሃ ጠጥታ ቢሆን ኖሮ ኩላሊት እንደ ወተት ንጹህ ይሆንልህ ነበር። አሁንስ ምንድን ነው? አሁንማ የሚሆነው ማኪያቶ ሆኖ ነው የሚሆነው። ማኪያቱም ታውቂልኛለሽ? በሉ ተጫወቱ። ባልሽ እንዳናደ እዛ ተቀመጥ። ጠንቅቅ ብለናል አባ። ገብተለት ከባድ ነው። ፈጣሪ ሆይ እባክህን ሳሚዬን ቀይርልኝ። እኔ የምችለውን ሞከርኩኝ፣ አልሆን አለኝ። እባክህን አምላኬ፣ በዚህ ሁኔታ ግን እስከ መቼ ነው የምቀጥለው? እሱ የነገ ህልም የለውም፣ እኔ ግን አለኝ። በዛ ላይ ደግሞ በጣም ነው የማፈቅረው እና አምላኬ እርዳኝ እባክህን። እኔ በሱ ተስፋ እየቆረጥኩ ነው። ማራኪ ምንድን ነው ዛሬ ትምህርት የለም እንዴ? አዎ ዛሬ የለንም፣ ስብሰባ ነው ተብሎ የለም። ኧረ ስብሰባ እንዴ! እኛ ሀገር ግን እንደዚህ እንደመሰብሰባችን ከአፍሪካ ቀንድ አይደለም ከዓለም ካሉ ቀንዳት ሀገር አንደኛ መሆን ነበረብን። እንዴ ቀንድ ካልሆንን ታዲያ ምን ነው? ማጅራቱ ነው እንዴ? ወይ ጉድ! እሱም ቢሆን እኮ አሪፍ ነበር። እኛ መሬት ነው ያለ ነው መሰለኝ። ይኸው ዘር 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 እንላለን። ወይ እናቱ ጭዌውን አጠጠርኩብሻ። በቃ እንደውም ትምህርት ከሌለሽ ወተን ሻይ እንጠጣለን። እሺ መጣው ልብስ ልቀይ። ምንድን ነው የወሰደብሽ? ስልኬን እኮ ይዞብኝ ሄደ። በእናትህ ወይኔ ጉዴ! ወይኔ ተረጋጊ። ማየት መጋዙ ላይ ተሰማል? አዎ ይሰማል። አዎ ወደ መስቀለኛው የሚሮጥ አንድ ልጅ አለ። ሰማያዊ ሱሪ ነው፣ ነጠላ ጫማ ነው ያደረገው። ስልክ መንጥፎ ነው እንዳያመልጣቸው። ተቀብለናል። እሺ
ተረጋጋ እንጂ። እሺ ወይኔ እኔ እኮ በቃ ድንገት ሰው እኮ የሚመነትፈኝ አልመሰለኝም። አሁን እሱ ምኑ ሌባ ይመስላል? ወይኔ ጉዴ! ጭራሽ በሰፈሬ። በዚህ ጊዜ እኮ ሌባ ሰዓትም ቦታም አይመርጥም። ለማንኛውም ተረጋጋ፣ አሁን ይዞልሽ ይመጣል። ይሄ ነው ስልኩ? አዎ። ማረፊያ ብትሰሩስ? የምር በጣም ነው የማመሰግነው። ምንም ምስጋና አያስፈልገው። ስራዬን የሰራሁት ነኝ። አረ ቢሆንም በጣም ነው የማመሰግነው። ለማንኛውም አትደናገጪ፣ ተረጋጊ። መልካም ቀን ላንተም። እኔ የምለው ወዴት ነው የምትሄጂው? ወደ ሜክሲኮ። ልሸኝሻ? አይ አረ ችግር የለውም። እንዴ አረ እኔ ችግር የለውም አላልኩም። ልሸኝሽ ነው ያልኩት። ነይ ግቢ። ነይ። እሺ ዛሬ እንግዲህ ሁለት ያስቸገርኩ። እንዴ መተባበር ደግሞ እንደማስቸገር ተቆጠረ እንዴ? አይ ከሆነ በፍጹም። ወደ ሜክሲኮ ነኝ ስላልሽኝ እግረ መንገዴን ወደዛው ስለሆንኩ ነው። እዚህ አካባቢ ነው እንዴ የምትኖረው? አዎ። ምን ነው? አይ አይቼ አላውቅም። ለዛ ነው። ነዋሪ እንኳን አይደለሁም። 1-6 ወር አካባቢ ሆነኛል ተከራይቼ ከገባሁ። ስራዬ ፊልድ ነው፣ ግን አጋጣሚ አሁን የፊልድ ስራዬን ጨርሼ መጥቼ ወደ መደበኛው ስራዬ ገብቻለሁ። ስራ ምንድን ነው? የመረጃና ደህንነት ባለሙያ ነኝ። ማለት ደህንነት ነኝ። ምን ነው? ኧረ አይደለም፣ ሳይንስ ሲቪል ፖሊስ መስለኝ ነበር። አይገርም? ብዙ ሰው የሲቪል ፖሊስና የደህንነት ስራ ይመሳሰልበታል። ለማንኛውም ሞገስ እባላለሁ። እኔ ደግሞ ጽናት። ዋው በጣም ቆንጆ ስም ነው ያለሽ። ያበደ 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 ወይኔ ለአንድ እኮ ነው የዘጋብኝ። ለአንድ በቃ ለአንድ ሞን ከኔ ገቢ አባዬ ተዘግቶብሻል። አለቀ። አንተ አታካብድ ቢበላት ምንም አታካብድ። የዓመት በጀት የዘጋ ነው የምትመስለው። ስማ አሁን እንሄዳታለን። እቺኛዋን እኔ ነኝ የምዘጋት። ምንም መፎከር አያስፈልግም። ቤት ብር መድባ ቶሚሻ እንግዲህ ውረጅ። አሁን እንትን ልሻለሁ። ፕሊስትሪ አገኝ እንዴ? ኧረ እባክህ ተረጋጋ። እንዴ አበድረኝ እኮ ነው ያልኩህ። ምንድን ነው የምታወራው? ፕሊስትሪ አገኝ አልኩህ እኮ በቴልኛ አላበድርም ማለት ነው። በቃ ኧረ ቶሚሻ፣ ኧረ በእናትህ ይህችን ብቻ እኮ ነው በእውነት ዘግቼ መልስልሻለሁ። መጀመሪያ እስኪ ያለብን ክፈላ። ይከፈላል እንዴ? በቃ አንቀየዋል እኮ ስጠና ካርቶን በቃ እንጫወታ። ሰጣላ ምን ውይ እንዴት ነው የሄድሽበት ጉዳይ? አሪፍ ነበር። አሪፍ። ስማኝማ ፍቅር፣ እዚህ አካባቢ እየተጠነቀቃችሁ እሺ። የሆነ አንድ ደህንነት እዚህ አካባቢ ተከራይቶ ገብቶ። ደህንነት ማን የሚባል? ሞገስ የሚባል። እንዴ አንቺ በምን አወቅሽ? እሱ ቅድም ብታይ የሄድኩ አንዱ ሌባ መጥቶ ከጆሮዬ ላይ ስልኬን ይዞታል አይደል? ከዛስ እሱ ከርቀት ስጮህ አየኝና ወዲያው መጥቶ ማለት ነው ያለውን ነገር ስነግረው ሌላ አካባቢ ያሉ ጀለሶቹ ጋር በምንድነው መገናኛ በሱ ነገራቸውና ማለት ነው ሰከንድ አልፈጀበትም። ብታይ ወዲያውኑ ቅብቅባውን ይዘው አላመጡትም። ኧረ በቃው ጭራሽ ሰፈር ተመነተሽ። ስማኝ እኮ የሲቪሉ ግርም መስለን ጭራሽ ደህንነት እላያችን ላይ። እኔም ለዚህ ነው እንድትጠነቀቁ የነገርኳችሁ። ትክክል ነሽ። በቃ እኛን መርሸ እናንተም ተጠንቀቁ። ቶሎ ተነሱ። አይ ፍቅር ነሽ። እንዴት ነህ? ሞገስ ማን ነው? ደህንነት ሞገስ እባላለሁ። ወይ እርሶ ነው እንዴ? ተረጋጋ። ላይ የዚህ አካባቢ አንዳንድ የደህንነት ችግሮች እንዳሉ እንሰማለን እናያለን። ከተማ ውስጥ የሚደረግ ማንኛውም አይነት ህገወጥ እንቅስቃሴ ከኛ አይን አይወጣም እና አንድ የማህበረሰብ ክፍል እናንተም ግዴታችሁ መወጣት አለባችሁ።
የተለየ እንቅስቃሴ ስታይ ወይም ህገወጥ የሆነ እንቅስቃሴ ስታይ እንድታሳውቀኝ ስልክ ቁጥር ልሰጥ ነው። እሺ አለቃ። ማንኛውንም አይነት የተለየ እንቅስቃሴ ስትመለከት እንድታሳውቀኝ ይህን ስልክ ቁጥር ያዝባክ። ስለ ትብብራችሁን አመሰግናለሁ። ማን ነው ሰፈር አዲስ መጣ ምናምን የሚባለው ደህንነት ስለሱ ሰምተሃል? በጣም እንጂ እንዴ እኔ ራሱ ስለማውቅ ሰስፔንስ እኮ ነው። ስማ እኔ እኮ የፈራሁት ምን እንደሆነ ታውቃለህ? አጉል ሿሿ ሰርተህ ነው በኋላ ጉድ እንዳልሆን። ኧረ እሱንማ መጠንቀቅ አለብን እስክናረጋግጥ ድረስ ላሽ ማለት ነው። ትፎግራለህ እንዴ? ግን ይኸውልህ ያልጠየቅኩት የሰፈር ላቦሮ የለም። ማንም ስለሱ የሚያውቀው ነገር የለም። ይሄኔ እርግጠኛ ነኝ ከአንድ ቦታ ተቀይሮ የመጣ መሆን አለበት። ስማ እኔም እንደፈራሁ ታውቃለህ? ደግሞ ሰውየው ትልቅ ደህንነት ምናምን ሲባል ሰምቻለሁ። ይህን ጭው የተራመደ ጊዜ ነው ከባዱ ገባሻል? አተቀሳተለም እንዴ እንጀዝ ሆኖ በእናትህ ይቅርታ እያልኩ ትሳደባለህ እንዴ? ኧረ እንደውም እንዳለጠፈሽ ጸብ ነው እንደ ፈለግከው እጣልሃለሁ። ኧረ እባክህ ለዚህ ነበር እረፍተው የምልህ። ያው ምን ሆነ ነው አንተ እንዴ? እና ላይ እንደዛ ሲጨፍር ዝም ልበለው? አትረጋጋም እንዴ አንተ? እንደ ሀብታም ያደርጋል እንዴ አንተ? እንደ ሀብታም እስቲ አስበው፣ በ5000 ብር ዋስ እኮ ነው የወጣው። እንዴ ምን ትቀውጠዋለህ አንተ? እኔ መታሰር ብርቅ ነው እንዴ? እኛ ራስህ ጉዳይ ነው። ስለታሰርክ አይደለም በእናትህ እንዴ። እስቲ አስበው፣ ለአንድ ቴስት 5000 ብር ብናወጣ ደብል ሻት አድርገው ቢሆን ኖሮ ቴስታውን 10000 ብር ልንከፍላ? እስቲ አስበው። ምንድነው የድሮ 5000 ብር አረከው? 5000 ብር ረከሰብህ? አዎ አንተ ምን እንደ ሀብታም በቴስታ ነው? ወይኔ አሁን ወሬን ተውና ጽ ወዴት ሄዳ ነው? እንደ ዛሬውን አታውቅም። መጣች፣ ከፈለች፣ ወደ ጉዳዩ ቆሰችን። በጣም ተናዳባለች። እንደዚህ ሆነ አይቼ እራሱ አላውቅም። እንደ በፊቱ ነው የምትናደደው። ትንሽ ቆይታ ትረሳዋለህ። አይ አይመስለኝም። ያሁን እንኳን ይከፋሉ። ከብዷል። እና ወዴት ሄደች ታዲያ? ቆሰችን። የሆነ ሸማቶች የሆነ ዘይት ምናምን ቶሎ ሊያልቅ ነው ቶሎ በይዤ ወረፋ ምናምን እየደረሰ ነው ያሉት እኮ ነው የምትመስለው። አንተ ቀልድ። ለነገሩ ላይፍስ ቀልድ አይደል እንዴ? ቆይ አንቺ በመፈታቴ ደስተኛ አይደለሽም እንዴ? ደስ የሚለኝማ የመጨረሻ ስር ቢሆን ነበር። ራሱ እኮ ነው መጀመሪያውኑ ነገር የፈለገኝ። አንተ ነገር ፈለገ ለመጣላት ምክንያት አይደል እንዴ የምትፈልገው? በቃ ጽሺ የመጨረሻዬ ነው በቃ። እንዴ ለስንተኛ ጊዜ? የመጨረሻ ጊዜ እኮ የሚባለው ድጋሚ ያንን ነገር ላለመድገም ነው። ይቅርታ በቃ የእውነት ይሄ መጨረሻዬ ነው። ይኸውልህ አንተ ለራስህ ግድብ አትሰጥ፣ ለእኔ መስጠት ነበረብህ። አንተ ግን ሁልጊዜ አሁን እንዴ እኔ አንተን ከስር ለማስፈታት ምን ያህል ፍዳይ እንዳየው ታውቃለህ? አታውቅም። አንተ የማትቀየር ከሆነ ለእኔ ምን ትሰራልኛለህ እንዴ? በቃኝ፣ በእናትህ በቃ ተወኝ። እኔ ሰልችቶኛል፣ ተወኝ በቃ። እንዴት ነሽ? እንዴት ነህ ሞገስ? ደህና ነህ? ደህና ነሽ? ደህና ነኝ። አስደነገጥኩሽ እንዴ? አይ ትንሽ ሀሳብ ውስጥ ሆኜ ነበር። ትንሽ? እንደዚህ በሀሳብ ማዕበል ውስጥ እየዋኘሽ ትንሽ ትያለሽ እንዴ? ይሄማ በጣም ትልቅ ሀሳብ። ስትመጣ ስላላየው ነው። አይ ስመጣ ስላላየሽኝ ሳይሆን ሀሳቡ ትልቅ ስለሆነ ነው። አይ ኧረ ደህና ነኝ። ለማንኛውም ነይ ግቢ፣ ያሳሰበሽን ትነግሪኛለሽ። በዛው ላንቺም ይቀልሻል። እሺ ቆይ ግን የሰው ልጅ ሁሉ አንድ አይነት ሲሆን አያናድድም? በዛ ምክንያት እኮ ነው ተበሳጭቼ ነበር። እኔም እኮ የሆነ ነገር ሆነሻል ያልኩት ለዚህ ነው። እኔ
በጣም ብዙ ነገር ያናደኛል፣ ግን ከምንም በላይ ሰው ልጅ ተስፋ ሲቆርጥ እናደዳለሁ። አንቺ ግን ተስፋ የምትቆርጪ ሰው አይደለሽ። በዚህ ሁሉ ሁኔታ ውስጥ ሆነሽ ራሱ አብረሽው ነሽ። ምን ላድርግ? በጣም ስለማፈቅረው እኮ ነው። ከዚህ በኋላ ግን እንጃ ማለት ጠንካራ የሚባለው ብረት እንኳን እሳት ውስጥ ከገባ በኋላ ቶሎ አይቀልጥም። ግን ችሎ 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 እሳቱ ሲበዛበት መቅለጡ አይቀርም። እኔ ደግሞ አሁን እየደከመኝ ነው። በቃ ችዬ በቃ አሁን ደክሞኛል። አይዞን፣ ተረጋጊ። አሁን በጣም ስሜታዊ ስለሆንሽ እንጂ ስትረጋጊ ሁሉም ነገር ቀላል ነው። አተ ተነስን ካርታ ሰብስብ። ማለት ለምንድን ነው የምሰበሰበው? ትዕዛዝ ነው። ሰብስብ አልኩ፣ ሰብስብ። ኧረ እባክህ ማን ነኝ ብለህ ነው በእናትህ በሰፈራችን እንደዚህ የምፈነጨው? ማን አንተ? ትሰማኛለህ? እንዳንተ አይነት ሌባና ወሮ በላ አካባቢ ሲረብሽ ቁጭ ብያለሁ። ስራዬ ያስገድደኛል። እኛን ነው ሌባ? አላወቃችሁኝም ማለት ነው አይደል? ሞገስ ይባላል። ሞገስ በጣም ይቅርታ ስላላወቅነው፣ በእውነት አላወቅንም። ብታቅስ እንዳንተ አይነት ሌባ አወቀ አላወቀ ምን ያመጣል? ብታውቁማ እናታችሁንና አባታችሁን የሚያካክሉ ትልልቅ ሰዎች እየዘረፋችሁ በጠራራ ፀሐይ አንገት አታስደፉ ነበር። እግዚአብሔርን እኛ ሌባ አይደለንም። ኧረ አንዘርፍም እኮ እኛ ጭራሽ። ዝም በል በቃ። አሁን ካርታውን ሰብስብ፣ አቃጥለው። ሁለተኛ እዚህ ጋር ቁጭ ብላችሁ እንዳላያችሁ። የመጨረሻ ማስጠንቀቂያ። ሄሎ እዴ ሰላም። ምንድን ነው እንደዚህ ነው እንደምትቀበይ? እና ታዲያ እንዴት ልቀበል? እንደ አትሌቶቻችን አበባ ምናምን አዘጋጅቼ ልቀበል? እንደዛ አላልኩም፣ ግን አበባው ቀርጦብኝ በቅጡ እንኳን እኮ አላየሁሽም። ችግር አለ? ኦኬ፣ መታሰሩን ነው እንዴ የምትለው? ይኸውልህ እኔ እንደታሰርክ አልቆጠርኩትም። ሁለተኛ ቤት ሄዳ እንደመጣ ነው የቆጠርኩት። እውነትሽን። ለነገሩ ሁለተኛ ቤት እኮ እኔም እኮ እሱን ነው የምልህ። አሁን ኮንዶሚኒየም በጠፋ ዘመን እዛ ብትወጥር ነው የሚሻለው። ዝም ስልሽ ፊቴ እንደዚህ ግትር ብለሽ እንደዚህ እንደቆመ ስልክ እንጨት እላይ ላይ ኳስ ጠምጥመሽ ቴዘር ነው ምናምን ትጮችብኛለሽ። አረላሽ እሺ፣ ታላቅሽ እኮ ነው። እኔ እኮ ለአንተ አስቤልህ ነው። እንደውም እኮ ከመታሰር ብዛት እኛ የምናውቀው ተመላላሽ ታካሚ ነበረ። እድሜ ለአንተ ተመላላሽ ታሳሪ አየ። አውቀለሽ የእውነት ስቅልሻለሁ። አሁን እንኳን ሊዱ እንደው ከሊዱ ጋር ነው የምስቀው። አንተ አትረብሻት፣ ተዋት። ሀላ መቼም አትተኝም ብዬ ነው የደወልኩት። ማን ልበል? አሁን ማን ይሙት ይሄ ድምፅ ይረሳል? ይጠፋል ይሄ ድምፅ? ይቅርታ አልመጣልኝም። ማን ልበል? እሺ፣ በጣም ነው የተናደድኩት የእውነት። በኋላ ግን ትቀጫለሽ። እሺ፣ ማን ልበል? ሞገስ ነኝ። እንዴ ሞገስ፣ እንዴት ነህ? አንተ ነህ እንዴ? እኔ እኮ ቁጥርን ስለማላውቀው ነው። ችግር የለም። እንዴት ነሽ? አለው፣ እግዚአብሔር ይመስገን። እኔ የምለው ቆይ ቁጥርን ከየት አግኝተው ነው? ማለት አልተለዋወጥንም ነበር እንዴ? ስራዬን የዘነጋሽው መሰለኝ። እኛ እኮ ምን እናንተን አይደለም ሌላም ስልክ ብንፈልግ በደቂቃ ውስጥ እጃችን ላይ ነው። እንደዛ አትልም ነበር ታዲያ? እኔ የምለው እንዴት ነው ታዲያ? ተረጋጋሽ? አዎ ተረጋግቻለሁ። ነገ ምሳ የት ነሽ?
እዲ ምን እሺ ነው ስቅታ ተደጋገመብህ? ኧረ በእናትህ ምን ጥያቄ ያለው እንዴ? የዚህ ሰፈር የዛሬ ቁርስና ምሳ አጀንዳቸው እኔ ነኝ። አጀንዳ ምናምን ትላለህ? ጉዷን ያላወቀች አይጥ ከድመት ጎን ትከራያለች። ኧረ እኔ ደግሞ ምን ማለት ነው? ምን ደላላቸው አንተ ነበርክ እንዴ? ባኬ መደለል አይደለም ነፍሴ፣ ያየሁትን እየነገርኩ ነው። ማለት ኧረ አንተ ልጅ መርዶ በጠራራ ፀሐይ አይነገርም እንዴ? የምን መርዶ ነው የምታወሩት? ማን ሞተ? ኧረ የወሬ መርዶ ነው እንዴ እኮ። ለምንድን ነው የማትናገሩት? ምን ሆናችሁ ነው? ያኔ ብሬክ ያስፈልገዋል ያልሽ ፎንቃ አሁን ዴንጀር ሆኖልሻል። ማለት ስማ፣ ጽናትን በተደጋጋሚ ከዛ ደህንነት ጋር እያየኋት ጭራሽ ብለው ጭራሽ ዛሬ ቤቱ ይዟት ሲገባ ላያት ያው ማቅፋት እየሳማት ምናምን። የኔ ጽናት አታረገው። ኧረ አታረገውም። ይፎግራል እንዴ? አድርገዋለች። እባክህ በጣም ተናዳባለች። አስበው እስቲ ያኔ የታሰርክ ቀን በጣም እኮ ተናዳ እኮ ነው ሄደችው። ከዛ በኋላ አንተ የሰላም ነው ምናምን አልክ እንጂ ምንም የሰላም አይመስልም። ሌላ ጊዜ ብትጣሉ እንኳን እስከዚህ ድረስ እኮ ተዘጋግታችሁ አታውቁም። አስበዋል። ይሄ ሰላም ነው ትላለህ ግን ልክ ነህ። እንደዚህማ ካረገች የሰላም አይመስለኝም። እንደዚህማ ከሆነ ማደርገውን አውቃለሁ። በሰላማዊ መንገድ ከሆነ ጥሩ ነው፣ ግን በሌላ እንዳታስብ። እባክህ እንዳታስብ። አታውቀኝማ። ኧረ የምር ላልቀረበ ሰው እኮ እንደዚህ ተጫዋች አትመስልም። ካጫዋቹ ነው። ዝም በል እባክህ። እስኪ ስለ ድሮ ፍቅረኛ አጫውተኝ። መለያየታችሁን እንጂ በምን ምክንያት እንደተለያያችሁ እኮ አልነገርከኝም። ትዋሻለች ማለት ውሸታም ናት። በጣም ከመዋሸቷ የተነሳ እውነት የተናገረችለት ጧፍ አስገባለሁ ብዬ ተስዬ ነበር። ይሄን ያህል እስቀልልሽ ነው፣ ግን ውሸቷ ከዚያ አይተናነስም። እኔ ደግሞ የሚዋሽኝ ሰው አልወድም። ሲዋሹኝ አይደለም ሊዋሹኝ ሲያስቡ አይናቸውን አይቻቃለሁ። ቆይ አንዳንዴ የተበላሹ ነገሮችን ለማስተካከል ቢዋሽስ? በፍጹም በውሸት ምንም ተስተካክሎ አያውቅም። አየሽ፣ ባልቦካ ጭቃ የሚለሰን ቤት መጨረሻው መፍረስ ነው። በውሸትም ለመስተካከል የሚሞከር እውነት መጨረሻው መጋለጥ ነው። እና ውሸት የሚባል አልወድም። ይልቅ ችግሩን ፊት ለፊት ቆሞ መጋፈጥን እመርጣለሁ። በቃ ያልኩሽን ነው እሺ የምታረጊው። እሺ ቆይ አሁን ከመጣች በኋላ ምንድን ነው የማደርገው? እንዴ ዋናው እሷ ትምጣ እንጂ ከዛ በኋላ ምንም ጣጣ የለውም። እየደወልኩኝ ነው። እሺ ምን እንደምናረግ ከዛ በኋላ እነግርሻለሁ። በቃ እየደወልኩኝ ነው። እሺ ስልኳን ከከመክለሽ። እሺ ሄሎ ሄሎ፣ እንዴት ነሽ? ማራኪ ነኝ። የት ነሽ ያለሽው? ምን ነው ማራኪ፣ ሰላም አይደለሽም እንዴ? አዎ በሰላም አይደለሁም። ሳሚን በጣም አሞታል። ሊዲያ ጋር እንዳልደውል ስልኳን እዚህ ነው ረስታ ሄደችው። እባክሽን በጣም ነው የተጨነኩት። ምን ነው? ምን ሆነ? እኔ እንጃ፣ ድምፁ ራሱ ተዘግቷል። እባክሽን ቶሎ ደረሽልኝ። በቃ እሺ፣ መጣሁ። አሁን እመጣለሁ። እሺ መጣሁ። ያራዳ ልጅ ነሽ እህቴ። አንበሳ አንቺ ትተውኝ የለ እንዴ? በእናትሽ እሺ፣ ምንድን ነው የምናደርገው? በቃ አሁን ምን እንደምናደርግ እኔ ያሳይሻለሁ። እሺ አሁን ያልጋ ልብሱን መጀመሪያ አምጪልኝ። ቶሎ በይ ያራዳ ልጅ ቶሎ በይ። በጣም ብዙ ፊያት በእናትሽ ያራዳ ልጅ። ዛሬማ መጣች። አረው መጣሽ። ምን ተፈጥሮ ነው? አንተ ሳሚ ምን ሆነ ነው? አይ ደህና ነኝ፣ ምንም አልል። ደህና ነኝ ይላል እንዴ? ደግሞ ድምፁ ሁሉ እኮ ደክሟል። ምን ሆናል? በቃ ያው ከጠዋት ጀምሮ እያለ ነው የዋለው። በል ተነሳውን ወደ ሐኪም ቤት እንሂድ። አይ ይተወኛል። ወይ ጉድ! በል ተነሳውን። ሞገስም ውጭ ቆሟል። በሱ መኪና እንሂድ። ምን ያደርግ ነው እዚህ ድረስ የመጣው? አንቺ አይደብርሽም? ምንድን ነው እሱ? ዶክተር ነው ምንድን ነው? ለምንድን ነው ይዘሽብኝ የመጣሽው? ምን ሆነ?
አረ ሳሚ ተረጋጋ። እሱ ሊያግዝህ ነው የመጣው። ምንድነው የሚረዳኝ? ምን ስለሆንኩ ነው የሚረዳኝ? አንቺ ግን ከሱ ልጅ ጋር ያለሽ ግንኙነት ምንድነው? ቆይ ግን ሳያምህ ነው አይደል አሞኛል ብለህ ያስጠራኝ? ያው መሻሌን አይደል የምትፈልጊ? በቃ ያው ተሻለኝ። በቃ ምንድነው ነገረ ስራ ሁሉ ይሄ ህፃን ነው። ቆይ ግን አንቺ ከዚህ ልጅ ጋር ያለሽ ግንኙነት ምንድነው? ምን አገባ? እሱ አንተን ይመለከታል። አዲሱ ፍቅረኛዬ ነው። አንቺ በእናትህ ዝም በይ። እኔ እንደዚህ አይነት ቀልድ አይመቸኝም። እሺ ኧረ እባክህ አንተ ህይወትህ ሁሉ ቀልድ ስለሆነ በቃ ሰው ሁሉ የሚቀልድ ነው አይደለም ይመስልህ? ይሄ ግን ቀልድ አይደለም። እሺ እየቀለድሽ ነው። ከዚህ በኋላ ስለኔ ምንም አይነት ነገር አይመለከትም። አሁን ራሱ የመጣሁት ሰብአዊነት ተሰምቶኝ ነው። እሺ ግን እንደ ህፃን ነው የሚያደርገው። አይ አይደለ ባንተ ምክንያት ነው። ፍቅር ወይኔ ስማ ፍቅረኛዬ ነው እኮ ነው ያለችኝ። መቀና መስሏታል በሷ ቤት። ኧረ ላሽ መቼም እንዲህ ታደርጋለች ብዬ ግን አስቤ አላውቅም። ምንድን ነው ትገርማለች ምናምን የምትለው አንተ ደግሞ አስር አይደል እንዴ? በዚህ ገቡ በዚህ ወጡ አንድ ላይ ናቸው ምናምን ስትለኝ የነበረው ምን ይገርማል? በለስ መቼ እንደዚህ ታደርጋለች ብዬ ጠበቁ። ጭራሽ በአፏ ማረጋገጫ ትሰጣለች። ተው ዝም በላት። በማስቀናት ከሷ የተሻልኩ እንደሆንኩ ደግሞ አሳያታለሁ። አንተ ብቻ ይኸውልህ መግቢያ መውጫውን አጣራልኝ በደንብ እሺ? ወይኔ ይሄ ደግሞ አይመጣም እንዴ? አቦባ ከካርታችንን እንጫወት። ከዛም በኋላ ብድግ ብሎ ሲነሳ ጊዜ ከመደንገጥ ይልቅ ሳቄ ነው የመጣው። ወይ ሳሚ እሺ ከዛስ መጨረሻው ግን ምን ሆነ? ከዛማ እንደ አሜሪካና እንደ ሩሲያ ተዛዝተው ሄዱ። ወይ ጉድ! ዛሬ ተናዷል በእኛ። ተናዷል ብቻ እኔ እንደውም ከሄደች በኋላ ሳቄ አምሮጥኝ ጥርስ አልባ ልሆን ነበር። ተርፌያለሁ። በቃ ግን ላሽ ተባባሉ ማለት ነው? እኔ እንጃ ሊሆን ይችላል። እኔ አላውቅም። ግን እኮ በጣም ነው ያሳዘነኝ። እስቲ ልጁ ግን ከቻልሽ አስታርቂያቸው። እስኪ ሞክራለሁ። ያው እንግዲህ ቤቴ እንደምታያት ናት። ደስ ትላለች። አቀባበል እንኳን እንዳላደርግልህ ያው አጣደፍከኝ። እኔ ካንቺ እንጂ ከቤቱ ምን አለኝ? እኔም በጣም ነበር የናፈቅሽ። እኔ ራሱ እንዴት እንደናፈቀኝ። ታዲያ የናፍቆት መግለጫ መሆኑ? አይ ማማሻ ነው። ስማ አንተ ደግሞ ረስቼልህ ትላንትና ለምንድን ነው ቻው ሳትለኝ የተኛው? እየጻፍኩልሽ እንቅልፍ ወሰደ። ደግሞ ልጽፍ ስል እኮ አስታውሳለሁ። ምን አለበት ቢታገሰኝ። ያው እኔም ገብቶኝ ነበር፣ ግን ቻው ሳትለኝ የምትተኛበት አንጀት የለም ብዬ ነው። አይ የአንጀቱ ጉዳይ ሳይሆን እንቅልፍ ጥሎኝ ነው። ባይሆን ቅጣት ታዲያ አራት ዛሬ በደምስ ባንዳፍ የምር እኔ መግደርደር አልወድም። ጭራሽ ራት እስከመብላት አላወቀችኝም ማለት ነው። ተናንቀናል። ምን ራት ብቻ ወሬያችሁስ ናፍቀኛል ናፍቀሽኛል ምናምን ነው። ልታስቀናኝ ፈልጋ ነው። ሰውየው ልትጫወትበት ነው እንጂ እኔ ፂን በደንብ ነው የማውቃት። ከኔ ውጭ ማንንም አታውቅም። እኔ ግን አይመስለኝም ከደህንነት ጋር ያውም እንዲህ አይነት ጭዌ እኔ አይመስለኝም። እና የምሯን ነው የምትለው? አዎ እኔ እንደዛ ነው ይመስል። ኧረ ዝም በል በእናትህ እንዴ! ስማ ጽናትን እኮ የማውቃት እኔ ነኝ። እሺ ይኸውልህ እኔን ያስቀናች መስሏት ነው። እንዴት በቅናት እንደማንጨረጭራት ደግሞ እኔ ነኝ የማውቀው። ብቻ እናንተ የት ሆቴል እንደሚገቡ ምን እንደሚጠቀሙ ምናምን በደንብ ታጣሩልኛላችሁ። ፒስ በቃ እንዲህ ነው ማሳብዳት። አላወቀችም። ሳሚ መጥቷል። የት አለ? ታዩ ነይ።
ገና ከመግባታችን ፊቷ እንዴት እንደተቀያየረ ገና ምን አይተ ቅጥል ነው የምናረጋት እንደ በርበሬ ከተቃጠለች ደግሞ ከዚህ በኋላ እንደዚህ አይነት ነገር አሰራ እንዴ በርበሬ መቃጠል እንዴት እንደሆነ አይቼዋለሁ ሁለተኛ አይለምደኝም አይደለም 200ኛ ጊዜ አይለምደኝም ነው የምትዩ እኮ ነው የምልታለ ሳቂያው ሳቂ እንዴ ምን ሆነሽ ነው ፊትሽንማ እንደዚህ አትጣዩ ይኸውልሽ እንደተረታሽለት ነው የሚቆጥረው የውሸትሽንም ቢሆን በደንብ መሳቅ ነው አረን ያልተናደድኩም እንደዛማ ካልኩ እሱ ነው የተቃጠለ አታዩም እንደዚህ ብሎ እየገለፈጠ እኮ ነው ከቤቱ ራሱ ልስቅ ይወጣ ነው መስሎ ምናደድ መስሎት እጇን አልሳማትም እጁን ይስበረውና ቆይ ዝም በይ ይልሽ በደንብ እንዲቃጠሉ ቁንጭ ሳብ ኦ የታባቱ በለው ጭስ አይሸትሽም የምን ጭስ የጨጓራ ሲቃጠል ነው ቺርስ ገና ጨዋታው ሳይልቅ ምን ሆነሻል በቃ አለቀ እኮ ከዚህ በኋላ እንደውም እርግጠኛ ነኝ አሁን እዚህ ብርጭቆ ላይ ያለው ጥቁር ነገር ምን ነው ነጭ በሆነ ነው የምትለው ማለት ወተቱን ነው ይቅርታ ሁላችሁንም በድንገት የደስታዬ ተካፋይ ያደረኳችሁ የኔውድ የኔ ዓለም እባክሽ እሺ በይ አንቺ እሺ ካልሽኝና የኔ ከሆንሽ ዓለም ሁሉ የኔ እንደሆነ ዓለምን ሁሉ በእጄ እንደጨበጥኩ ነው የሚሰማኝ እባክሽ የኔ ፀሐይ እሺ በይ እየጠበኩሽ መቼም አታረጊው እየጠበኩሽ ነው የኔ ፀሐይ እኔም ያንተ ንግስት ለመሆን ዝግጁ ነኝ ለብዙ ጊዜ ስመኘው የነበረ ጉዳይ ነው Thank you እንትን ድንጋጤው ነው መሰለኝ ትንሽ ይሞቃል ሙቀት አለኝ አሃ ደስታ አንዴ ሽንት ቤት ደርሼ ልምጣ ምን እያደረግሽ ነው የምታረጊው ግን ታውቆሻል ምንስ ባደርግ አንተን ይመለከታል ይኸውልሽ እኔን ለማናደድ ብለሽ ወይ እኔን ለማስቀናት ብለሽ የሌለ ሙድ አታራምጂ ምን አንተን ለማስቀናት ቆይ ምን ልሁን ብዬ ነው አንተን ለማስቀናት እንደዚህ ማደርገው እስከ ዛሬ ካንተ ጋር ያቃጠልኩት ጊዜ አልበቃ ብሎኝ ነው እንደገና ደግሞ አንተን ለማስቀናት እንደዚህ መሆን በቃ ህይወት እንደዚህ ናት ሁሌ አንድ ቦታ አትቆምም አንተ ብትቆምባት ራሱ ጥላት ሄዳለች እንጂ አትቆም በቃ ስለዚህ እኔም አዲስ ህይወት ጀምሬያለሁ አረጺ ያ ሁሉ መዋደድና መፋቀር በቃ እንደዚህ ባንዴ ነው የሚያልቀው በቃ እንደዚህ ነው በቃ ፍቅር ብቻውን እኮ ምንም አያደርግም በዚህ ላይ ለዚህ ሁሉ ነገር መንስኤው አንተ ራስህ ነህ አንተ ሁሌ የምታስበው ስለ ዛሬ መፋቀራችን እንጂ ስለ ነገ ህይወታችን አይደለም እኮ በቃ ከዚህ በኋላ አስባለሁ እሺ አሁን ረፍዷል አንድ ባቡር ላይ ተሳፍረህ ባቡሩ ልክ ፌርማታው ጋር ሲደርስ ወራጅ እያለ አንተ ባቡሩ ካለፈ በኋላ ወራጅ አለ ብትለው ባቡሩ ላንተ ብሎ ድጋሚ ወደ ኋላ ይመለስልህ ወደፊት ይቀጥላል እንጂ አንተም እንደዛ ነህ ስለዚህ እባክህን በቃ የምር የምታፈቅረኝ ከነበረ ልለምንህ እኔ ህይወቴን ልኖርበት አሁን አዲስ ህይወት ጀምሬያለሁ ተወኝ በቃ cercare,
አዲስ ቤትሽ አዲስ ቤትሽ አዲስ ቤትሽ በልማት ይፍረስብሽ ኮንዶሚኒየም ሳይሰጡሽ። ዛሬ ደግሞ ጭራሽ እህቴ በምርኩስ ነው የመጣው። ምን ሆኖ ነው? ትንሽ አብዝቶ ጠጥቶ ነው። ታዲያ አንተ ተው አጠጣ አትለውም? እንደ ጓደኛው አይደለህ? ለምን ዝም ትለዋለህ? እኔ አልነበርኩም። ደውለው ነው ጓደኛ ፎጣውን ይዘው ሄድ ብላን ብለው የጠሩኝ። እኔ ክራሱ ከእንቅልፌ ነው የተነሳሁት። ምን ሆኖ እንደዚህ እስከሚሆን እኮ ጠጥቶ አያውቅም። የሆንኩትማ መሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራ አለችኝ አልኳት ሰው አዲስ ቤትሽ አዲስ ቤትሽ አዲስ ቤትሽ በልማት ይፍረስብሽ ነው። አልገባኝም። አልገባኝም? ምንድን ነው የምናገረው? እንግሊዘኛ ነው እንዴ? ሁሉ ዜማ እንቆርቆር አልገባኝም። ኧረ ተው በቃ እባክሽ ተይው። ያቺ ጽናት ቀለበት አስራበት ነው። አስራ ማለት ከማ እዚህ ሰፈር አንድ ደህንነት ነው ምናምን የሚሉት ሰውዬ የለም? ከእሱ ጋር አስራበት ነው አንድ የተበዛበዘው። ምን? በቃ በእናትህ ከዚህ በላይ መግለጫ መንግስቱን አልሰጠም። በቃ ይቅርብን። ወደ ቤት ልግባና ሸኝ። እሺ ቁጭ በል አረፍ። ሸኝ አዲስ ቤትሽ አዲስ ቤትሽ። ለቀለበትማ እንደዚህ ከሆነ ገና ሰርጉ ሲመጣ በቃሪዛ ነው ይዞት የሚመጡ። ደህና አደርክ? ምን ደህና አድራለሁ? ምንም ደህና አይደለሁ። ቆይ እኔ ያልገባኝ ነገር ጽ እንዴት ሆኖ ነው ከሌላ ሰው ጋር ቀለበት ልታሰር የቻለችው? መጀመሪያ እኔም የቀልዷን መስሎኝ ነበር። ከዛ በኋላ ነው የምሯን መሆኑን ያወቅኩት። ወይኔ በጣም ነው ያዘንኩባት። ይሄ እንዳይመጣ ነበር ስንት ጊዜ ስንት ነገር ስታደርግ የነበረው። የፈለገ ነገር ቢሆንስ እንደዚህ ባዶ በሆንኩበት ሰዓት ባዶ አድርጋኝ ትሄዳለች? ታዲያ አንተ ባዶ የሆንከውን ነገር እያሰፋህ እንጂ እየሞላህ አይደለማ እንዴ? እና ቀስ በቀስ ነው ሁሉም ነገር በአንዴ ይሞላል እንዴ? አትታገሰኝም? እንደሷ የታገሰ የለም። እንደውም ልንገርህ እኔ በሷ ቦታ በሆን ኖሮ ድሮ ነበር እንለያይ የምልህ። ምን? አዎ ምክንያቱም በአንተ የተነሳ ላይፌ እንዲበላሽ አልፈልግም። ፍቅር ብቻውን ደግሞ ምንም አያደርግም። ማንም ሰው ደግሞ ወደ ላይ ማደግ እንጂ ቁልቁል መውረድ አይፈልግም። ስለዚህ የተሻለ ነገር ስታገኝ መሄዷ የማይቀር ነገር ነው። መሄዷ ምንም አዲስ ነገር አይደለም ለኔ። እንዴት አደርሽ? ደህና ወይ? ትንሽ ራሴን ያዛርጎኛል። ለነገሩ ማታ ትንሽ ጠጣን አይደል? እኔ ደግሞ ከጠጣው ትንሽ ቆየት አልኩ። ለነገሩ አታስቢ። አሁን ይዤሽ የምሄደው ቦታ ጭንቅላት አይደለም መላ ሰውነት ፍትት የሚያደርግ ቦታ ነው። የት እንዴ? እሱን ላለመናገር መስሎኝ የምወስድሽ ቦታ እያልኩ ማወራው። ስንሄድ ታያለሽ። እሺ እንሂድ። ወይኔ ሳሚ ላስቀናት ሁሉ መጓዝ ይንጣ። በስመ አብ በጣም ነው ያሳዘነኝ እኮ በጣም ማለት ነው። ነገር እንኳንም ቀለበት አድርጋ አይደለም ሳሚሻ እኮ እንዲሁም ሲያዩበት ራሱ አይወድም። እውነት አሜት አይሆንብኝ እንጂ ጭራሽ አይወድም እኮ። አባቴ ደህንነት ነገር ሆኖበት ነው እንጂ ድሮ ነበር የሚጣለው። ቆየት ሂዶ ነው ግን ምን አውቃለሁ። ስደውለትም ስልክ ያነሳ ስባ ድንኳን ጥሎ ተቀምጦ ይሆን እንዴ? እንደዛ አድርጎ ቢረሳት ይሻላል። አለበለዚያ መቼም አይረሳት። በጣም ነው ያሳዘነኝ። ወይኔ ሞገስ ወደኛ እየመጣ ነው። አተ ምን አባም ሰራው እዚህ ሁለተኛ እዚህ ቦታ እንዳለ ያላልኩም። አረ ከዛን ቀን በኋላ ዛሬ ነው የተቀመጥነው። እሱም አሁን ልንሄድ ነው። ልንሄድ ስንል አይደል ዝበለ ምን አባ ሰራል እዚህ እንዳላይ ተባልክ አይደል? ተነስ ቁጭ በል ና ተንበርከክ ተንበርከክ። አተ ያ ጅል ጓደኛችሁ ይታል የለም
ኧረ አላየነውም። ለነገሩ እንዴት ይመጣል? ትሰማኛለህ? ሁለተኛ ሚስቴ አጠገብ ብትደርስ እደፋሃለሁ ብሎሃል በሉት። ትላንትና መስዋ ስለለመነች ነው የማርኩ ብሎሃል በለው። እገለው ነበር። ምን አባቱ ይሰራል? አልፈልግህም ማለችው አይደል እንዴ? ይኸውልህ አጠገቧ ቢደርስ የማደርገው እኔ ነኝ የማውቀው። መቼም አይደርስም፣ መቼም አይመጣም። መቼም ዝም በል። የሚፈልገውንና የሚያዋጣውን ራሱ ይመርጣል። ተነሳውን ሂድ፣ ጥፋ። ሂድ እኮ ነው የምልህ። ኧረ ሳሚ ምን ይሼ ነው? ሌላ ሙድ ውስጥ እየገባ እኮ። ይህ በቃ ሰሞኑን የሆነ ጎዶሎነት እየተሰማኝ ነው። አንተ አይደል የሆነ በቃ አንድ ጎማ የጎደለው ሳይክል ምናምን እንደዛ አይነት ስሜት ነው የሚሰማኝ። እረዳሻለሁ ኩሻሚሻ እረዳሻለሁ፣ ግን በቃ ራስን ማረጋጋት አለ። ጎማውን እምቢ ካለ ምን ማድረግ ይቻላል? ለቅንጥስ ማድረግ ነው። ከደሞ አይደብርህም እንዴ? ከሷ ውጭማ ሌላ ሰው በፍጹም አይመጥነኝም። በፍጹም እንደሱ አይነት ሰው የትም አይገኝም። እሺ ይገባኛል ብሎ እንኳን አንተ ከሃይስኩል ጀምሮ እሷን ስለምታውቃት ሌላ ቸከስኩ ስላልሞከርሽ እስቲ ተፍ በይ እስቲ። ኧረ አታስበው፣ አልሞክረው። እሷ ከማንም ጋር ትወዳደር። እስካሁን ሳሚ አልመጣም። ቢመጣ ኖሮማ ቤቱን እንደ ላይብረሪ ጭራ አያልም ነበር። አሁንማ እኮ ቤቱን ብሶት መስፈኛ አድርጎታል። ቢዘፍንስ ቤቱ ነው እና ታዲያ እኔ ጓሮ ነው አልኩኝ። እኔ እኮ ይህን ሁላ የብሶት ዘፈን እንዳለ አላውቅም ነበር። ለካ ህዝቡ ብሶተኛ ነው ተብሎ ነው ይህን ሁላ ዘፈን የተዘፈነው። ታያለሽ ደግሞ የሰርጉ ጊዜ ለሰርጓ ተጠራው ለሌላ ሲድራት እያለ ነው የሚመጣው። ዋንጅ ልጅ እንደዚህ ስትይ ሰምቶሽ በኋላ ነው የለውበት። ኧረ አይሰማኝም። አሁን እሱ መስማት የሚፈልገው የብሶት ዘፈን ብቻ ነው። ሳሚ ግን ምን እየሆንክ ነው እንዴ? ምን ሆንኩ? ሰሞኑን ግን ልክ ነህ። ገና ለገና ከሷ ጋር ተጣላው ብለህ ራስህን በመጠጥ ልትገል ነው እንዴ? እባክሽ ለቴርቲ የእውነቴን ነው የምልሽ። በቃ ሁሉም ነገር አስጠልቶኛል። ይኸው በማማ አጥንት ይዤሻለሁ። እባክሽን አስታርቂኝ። እኔ ያለ እሷ መኖር አልችልም። በእናትሽ ይሄን አድርጊልኝ በቃ። ይኸውልህ ወንድሜ አንድ ጥያቄ ልጠይቅህ። በአንድ መንገድ ላይ አንድ አፕል ዛፍ አለ። ከዛ ዛፍ ስር ደግሞ አንድ የተበላሸ አፕል አለ። እናም በዛ የሚያልፈው ሰው መችስ የተበላሸ መሆኑን እያየ ዝም ብሎት ነው አይደለም የሚሄዱት? አዎ። ግን በዛ ምትክ አዲስና ንጹህ አፕል ቢሆንስ? ሰው ያነሰዋል። ምን ግልጽ አይደል እንዴ? ለዛውም ተሻምቶ ነዋ። አየህ ያንተ ማንነት ልክ እንደ ተበላሸው አፕል ማንነት ተበላሽቷል። ግን ማንነትህ ንጹህና የራስህ ማንነት ከሆነ ልክ እንደ ንጹህ አፕል ፈላጊ ብዙ ነው የሚሆነው። ራስህን አስተካክል። ራስህን መለወጥ አለብህ። ጽናትን ብትሆን ጠልታ ሳይሆን የተበላሸው ማንነት ነው ወደ ኋላ ይገፋት። ከተለወጥክ ግን ያንተ ፍቅር ስለሚበልጥባት ተመልሳ እንደምትመጣ እርግጠኛ ነኝ። አሜን እንዳንፍሽ ያርግልኝ አቡ። አየህ ያንተ ማንነት ልክ እንደ ተበላሸው አፕል ማንነት ተበላሽቷል። በቃ ህይወት እንደዚህ ናት። ሁሌ አንድ ቦታ አትቆምም።
አንተ ብትቆምባት ራሱ ጥላት ሄዳለች እንጂ አትቆም። እኔ በሷ ቦታ በሆነ ኖሮ ድሮ ነበር እንለያየም። ምን ኖሮ ነው የምንጋባው? መቼም እየሰረኩ አትለኝም አይደል? አንተ እኮ በራስ ተስፋ ቆርጠህ ለራስ ያለው እንዴት ነው ነገ ላይ ለልጅና ለሚስትህ የምትሆነው? ግን ማንነትህ ንጹህና የራስህ ማንነት ከሆነ ልክ እንደ ንጹህ አፕል ፈላጊ ብዙ ነው የሚሆነው። ራስህን አስተካክል። ራስህን መለወጥ አለብህ። ልክ ነሽ። የተበላሸ ነገር ማን ይፈልጋል? ከዚህ በኋላ አዲስ ህይወት መኖር አለብን። አዲስ ህይወት መጀመር አለብን። በሉ እንግዲህ በቃ መጣሁ። ያው አንድ ማመለከታት ስራ አለች፣ እዛ ተፍተፍ ብዬባት ልምጣ። አይ ወንድሜ ፖስተኛ ይመስል ይህንን ፖስታ ይዘህ ትንከራተትብኛለህ አይደል? ምን ታረጊያለሽ እንግዲህ፣ ህይወት ተንከራተት እስካለችን ጊዜ ድረስ እንከራተትባታለሁ። እጅ መስጠት የሚባል ነገር የለም። ከዚህ በፊትም እጅ ሰጥቼ ያባከንኳቸው ጊዜያቶች በጣም የመጨረሻ ነው የሚቆጩኝ። እንግዲህ ያለፈው አልፏል። ትክክል፣ የማያልፍ ነገር የለም። እንደውም እኔ ሳስበው አቤት የምትዘፍኑት ዘፈን እንዳያልፉት የለም። ያ ሁሉ ታለፈ ሳሚ የኛ ወንድም በደሙ በላቡ ደማቅ ታሪክ ጻፈ በትሉበት ጊዜ ይመጣል። ተመስገን ተመስገን ፈጣሪ ከብሶት ዘፈን ወደ አነቃቂ ዘፈን ስለቀየርክልን አሁን ገና ተመራቂ መሆንሽን አስባለሽ። እንዴት ካኪ ምናምን ስለያስኩኝ እና አሁን ከተማ ውስጥ እቺ ነገር አሁን መፎገሪያ ነች አሉ። አንተም ጥሎ መዞረ። ኧረ በእናትህ የሆነ ስራ አለ ብለውኝ ስፈጋ ቆይቼ ነው የመጣሁት። እንዴ አንተ እዚህ ሀገር ላይ ግን ስራ ከመፈለግ እዛ ሩሲያ ሄደ ባይደንን የሚወደው ሰው መፈለግ ይቀላል። የእውነት እኔ በለው ትዕግስትና እንደሚያስጨርሱ ማን ሰጥቶ ነው? ምኑን ትዕግስትና? ይኸውልህ ትዕግስት ህይወት አስተምራ የመጀመሪያ የምትሰጥ ዲግሪ ትዕግስት ነው። ተመስገን ተመስገን። ይሄን ወሬ ካንተ አንደበት መስማት ምን ያህል መታደል ነው። ይሄ ማለት እኮ ማለት ነው ድመትን እንደ ውሻ ጩሂ ማለት እኮ ነው። አከዘመረ ኧረ በእናትህ አትጋተት ንካው። ምሸቱ ባሪ ወሬ ትስታ በቃ አሁን ከቆመ ይለቀቃል። እንዴት ነው ቻልኩ አይደል? ምንም አትይም እንዴ? ከዚህ በላይ እንዴት ልንዳው እንዴ? መንዳትሽ ብቻ እንደምታየው ማመጣጠን ባላንስ የሚባል ነገር አለ። ደግሞ ለማመጣጠን ለነገሩ ወጥ ላይም ሳመጣጠን አልታማም። አይ ይሄ መሪ ማዞርና ማማሰያ ማዞር በጣም የሚለያይ ነገር ነው። ፒዛ ወይኔ ግን ምለምድ አልመሰለኝም ነበር የምር። አይ ጎበዝ ነሽ። ምንም አትይም። እኔ እንጃ ግን በቃ ጋቢና ተቀምጬ እነሱ ሲነዱ ሳይ በጣም ነበር ግራ የምጋባው። አለ ነገሩ ይቀላል። ማኑዋል ሲነዱ አይተሽ ነው ትንሽ ግራ የተጋባሽ። እሱ እንዳለ ሆኖ አሁን ተለማምጬ በኋላ መኪና ሲያምረኝ እንግዲህ መኪና ባለፈ ቁጥር ምራቄን እንዳልውጥ ብዬ ነው። አይዞሽ ነው ያለው አሁን። ስለዚህ እንደዚህ አንድ ሁለት መንገድ እንዋጣ። እሺ ይሄን አውርጂ። ይሄን እሺ ማሪ በሁለት እጅሽ ያዢ። ይሄንን እኔ ልርዳሽ። ቀስ ብለሽ መሄድ ልሂድ። በሉ እስቲ እየበላን ነው።
ተመስገን በስንት ጊዜያችን ዛሬ አብረን በላ። እንዴ ሌላ ጊዜስ ምን ዱለት እንዳዘዘ ሰው ለየብቻ ነው እንደምትበሉት? እንዴ ዱለት ለብቻ ነው እንደሚበላው? እንዴ ትቀድጃለሽ እንዴ? አንድ ዱለት እኮ አዘሽ በቃ እችን በመታከል ቆርቂ በመታል ጣባ ይዘውልሽ ይመጣሉ። እሷን ደፍተሽ አሁን ሰውን እንብላ አትይም እኮ አንድ የቡና ቁርስ ያዙ ነው የምትይው። አንዱ እንደውም ሰውዬ ምን አለ መሰላችሁ? ምን አለ? ሆቴል ውስጥ ገብቶ ዱለት አዘዘ። ዱለት መጣለት፣ አንዴ ነው ያወጣት። ከዛ ይጠብቃል አስተናጋጁ ዞር እያለ ከዛ በጨርሻ ላይ ምንድነው ያዘዝኩት ዱለት የታለ ይለዋል። እንዴ አሁን የበላው ሲለው እንዴ ኧረ እኔማ ቅምሻ መስሎኝ ነው ይለዋል። ተናዶ በጣም የመጨረሻ አስተናጋጁ ተናዶ ቅምሻ ትላለህ እንዴ? እንኳን አንተና ዱለቱን የሚሰሩት ራሱ ቀምሰው አያውቁም አይልም። አስቀውግራ ሳቁ ብለናል። ባሉሻው ብሎ ቃል በኋላ ይደርሳል። ምን ማይናገረም ቢያታፍጭብኝ አይደለ? እኔ የምልህ ዛሬ የሄድክበት ጉዳይ እንዴት ሆነልህ? በጣም አሪፍ ነበር። እኔ እርግጠኛ ሆኜ የምነግራችሁ እኔን ነው የሚመርጡት። የእውነት ካሉት ሰዎች እንዳለ እኔ የተሻለ ነው። ይኸውላችሁ አንደኛ ደሞዜን ስበላ ግብዣ በእኔ ነው። አንደኛ ደሞዜን በልቼ ለመገባበዝ ያብቃን። አሜን። እንብላ። አቦ ጽዬ እንዴት እንደናፈቀችኝ አትጠይቅ። በተለይ እኮ ማታገኘው ሰው ሲሆን ክፍ ያልከው ሰው ሲሆን በተለይ ደግሞ ፂናን የመሰለች ሲሆን አሁን ናፍቆቱን አትችለውም። ግን ምን ዋጋ አለው? ከዚህ በኋላ ፂን መፈለግ ማለት ከአንበሳ ጥርስ ውስጥ ስጋ እንደማውጣት ማለት ነው። ነፍሴ ኧረ እባክህ ስማ፣ አንበሳውም እኮ ስጋው ሲመረው ይተፋዋል። ፂናን የመሰለች ልጅ አግኝቶ ነው የሚፈታው። አትሽው። እኔ በእሱ አይደለም ያልኩህ፣ በእሷ ግን ከሆነ ሁሉንም ነገር ያደርገዋል። ይኸውልህ አሁን ተለውጬ ስታይኝ የሌለ የድሮ ሙዶ ይመጣል፣ ተመልሰው ወደ እኔ ነች። ከዛ ወዶ ሳይሆን በግዱ ይህንን ስጋ ምርር አለኝ ብሎ መጥፋቱ አይቀርም። አንተ መለወጥን ስታውቅ እንደምትመጣ በምን እርግጠኛ? ለመለየታችን ምክንያት ያው ያለ መለወጤ መስሎኝ ያኔ እንኳን ቀለበት ያደረገች ጊዜ በቃ ተለውጫለሁ ምናምን ትትት ምናምን ስትላት ማይሰማችሁ ከፍ ብላ ሄደችው። እሱማ በወሬ ነው። አሁን እኮ በተግባርም ተቀይሬ ያሳዩዋት። ኧረ እባክህ በለ ስቃለኝ ማናነሳኝ ደግሞ አለሽ አንዳኝ። ኧረ ያ ሰፈር ነው እርግጠኛ ነኝ እያሙኝ ነው። ስራ ይዤ ተቀይሬ እንኳን አይተውኝም። እንዴት ይተዋል? ስማ ምን ለበሰ፣ ምን ጠጣ፣ ምን በላ፣ ምን ላይ ተኛ ምናምን እያለ እኮ ነው የሚያወራ። ቆይ አንዴ አዳምጪኝ። ግድ የለሽም አንድ ጊዜ ስጭኝ። ይገባኛል አንቺ የምታውቂው የድሮ ሳሚን ነው፣ ግን እድሜ ለአንቺ ሁሉም ነገር አሁን ተቀይሯል። አሁን ሌላ ሰው ሆኛለሁ። ከሆነ በጣም ደስ ይላል፣ ግን መቀየር ያለብን ለእኔ ብለህ ሳይሆን ለራስ ስትል ነው። ቆይ ግን ግራ የገባኝ ነገር በፊት ሳትለወጥ አሁን ምን ተገኝቶ ነው? በህይወት ተቀጣው። አንቺን ማጣት ህይወት በቃ በጣም ቀጣችኝ። ከዛ በኋላ ተማርኩኝ። እኔን ስላጣህ ስሜታ የሆነ ቢሆንስ? በፍጹም ከዚህ በኋላ ወደ ኋላ መመለስ የሚባል ነገር የለም። በቃ እንደ ባቡር ቀጥታ ወደፊት ነው። በቃ ያለፉትን እንተዋቸውና አሁን ተቀይሬ ያለው ይቅርታ አድርጊልኝና እባክሽን የድሮ ሙድን መልሰው። ይቅር ብያለሁ፣ ግን የምንቀጥለው እህትና ወንድም ሆነን ነው። ተቀይሬ ያለው የበፊቱ ሳሚ አይደለሁም እያልኩሽ አሁን በእህትና ወንድም እንድቀጥል ነው የምፈልግ? አዎ አሁን አዲስ ህይወት ጀምሬያለሁ። ሞገስ በጣም ጥሩ ሰው ነው፣ ደግሞ በጣም ነው የሚያፈቅረኝ እና እኔ በዚህ ሁኔታ ልተወው አልችልም። ደግሞ በቅርቡ ሰርጋችን ነው። እንዴ
እኔ እኮ አፈቅርሻለሁ። እኔም አፈቅር ነበር፣ ግን አሁን ላይ የለም። ይኸውልህ ሳሚ፣ ያለፈን ነገር መመለስ በጣም ከባድ ነው። እናንተም ወደፊት እየተጓዝክ ስለሆነ የራስን አዲስ ህይወት ጀምርሽ። ስማ፣ ስጋው ይመረዋል ስትል ጭራሽ ጣፍቶት ቁጭ አለ አይደል? እኔ እኮ መጀመሪያውን ነግሬሽ ነበር። ለአንተ ያለኝ ስሜት ጠፍቷል እኮ አለች። እኔ ደግሞ ከሷ ውጭ ሌላ ሴት መገናኘት በጣም ነው የሚከብደኝ። ለምን ኪሎዋ ቀንስ ያለች ከሳፈልኝ? አሪፍ እኮ ነው። ከዚህ በኋላ እንደዚህ አይነት ቀልድ ከቀለድክ እኔ ሳሚ አይደለሁም። እሺ? አራባ እኔ ስንት አይነት ጭንቀት ውስጥ ሆኜ አንተ ሙድ ትይዛለህ እንዴ? ለጨዋታ እኮ ነው ሳሚሻ። ለቀቅ እንዲያደርግ እኮ ሁለተኛ እንደዚህ አይነት ነገር እንዳትል። ፒሳያሽ ይቅርታ። እውነት እኔ እኮ ለጭው ነው በእውነት ሳሚሻ። ዛሬ ምን ሆነሃል? የደበረ ትመስላለህ። አይ ደህና ነኝ፣ ዝም ብዬ ነው። ምን ነው? ምን ተፈጥሮ ነው? ጽናትን አግኝቻት ነበር። ከዚህ በኋላ አብረን መቀጠል አንችልም፣ ተስፋህን ቁረጥ፣ እኔ ላገባ ነው፣ አንተም የራስህን መንገድ ሂድ አለች። ምን? እንደዛ አለች? ታዲያ አንተ ምን አልካት? ምን እላታለሁ? ምንም አላልኳት፣ ግን እስክታገባ ጊዜ አለኝ። ስለዚህ በጉጉት እጠብቃታለሁ። ወደ እኔ የምትመጣበትን መፍትሄ እየፈለግኩኝ ብጠብቃት አይሻልም? ይሄ በጣም ጥሩ ሀሳብ ነው፣ ግን ይህንን ካንተ አልጠብቅም ነበር። ማለት ያው ሌላ ጊዜ ችግር ሲያጋጥምህ እንደዚህ ተረጋግተህ አታስብም ብዬ ነው። እሱማ ስሜቱ በጣም ከባድ ነው፣ ግን መፍትሄው ላይ ማተኮር አይሻልም? ሰውየው ስማ፣ ለውጡ መጠጥን አያካትም በለኝ። ሰውየው ልትነዛነዘኝ እንዳይሆን የሌላ አስቀይምሃለሁ። በቃ ተወኝ እና እንደውም አንድ ድገመኝ። ምን የተፈጠረ ችግር አለ? ለውጥ ምናምን የሚል ነገር ሳስብማ የሆነ የሚመጣብኝ አዛል። ምንድን ነው የተፈጠረው? እስቲ አውራኝ። ባለፈው የተወዳደርኩትን ስራ እርግጠኛ ነኝ አልፌያለሁ ብዬ መስሪያ ቤት የተለጠፈውን ስም ላይ ሴት እድር ይመስል እንዳለ የሴት ስም ነው የለጠፉት። በሱ ደንፉ ጭሬ ስመጣ ይሄ ማን ነው ደህንነት ምናምን የምትለው ሰውዬ ጭራሽ ጽናትን መኪናው ሲያስገባኝ እንዴት ደንፉ አይዘኝ ከዚህ በላይ። እኔማ እሱን ሰውዬ አልፋታውም። በኋላ እንዴ ተረጋጋ እንጂ። ምንድነው የምረጋጋው? ሰውዬው እኮ ደህንነት ነው የፈለገው ነው። ስማ በሚስትና በሀገር ቀልድ የለም። እሺ አንገቱ ላይ ሰክቼለት ነው የምጠፋው ከዚህ። ቆይ መሄድ ከፈለክ መውጋቱ ምን አመጣው? ጽናትን እኮ ነው የወሰደብኝ። እሺ ዝም ብዬው እንደዚህ ማለት ብዬ አልሄድለትም። አንገቱ ላይ ቀርቅሬለት እሄዳለሁ። ዛሬ እንዴት ነው ደግሞ በጋራ ከየት ተገኛችሁ? እንደዚህ ነው። ምንድን ነው? እንዴት ነው ዛሬ አንድ ላይ እንዴት ተገኛችሁ? የምስራች ልንነግርህ ነው የመጣ ነው። የምስራቹ ለሁለት ከሆነ ከበድ ያለ ምስራች ነው ማለት ነው። እንኳን ደስ አለ ሞገስ።
ያሰብነው ሁሉም ነገር በአግባቡ ተሳክቷል። ሳሚ ፈተናውን በአግባቡ ጨርሷል። እውነት ማለት በምን አረጋግጣችሁ? ትላንት እኔን ካገኘኝ በኋላ ሊዲያን አግኝቻት ነበር። ጭራሽ እንደ በፊቱ ሊጠጣ ነው ብዬ ሳስብ ያልጠበኩት ነገር ነው የሆነው። ብቻ በጣም ነው ደስ ያለኝ። እንደሱ ከሆነ የሁላችንም ህልም ተሳካ ማለት ነው። በጣም ደስ ይላል። እድሜ ላንተ። ሁሉም ነገር የሆነው ባንተ ነው። እኔ ምን አደረኩ? አንድ ጓደኛ ለጓደኛው ሊያደርግ የሚገባውን ነገር ነው ያደረኩት። እንዴ ከዛ በላይ ነው እንጂ። በጣም ደስ ይላል። እንደሱ ከሆነ እናንተም ካመናችሁበት የሆነ አነስ ያለ ሆቴል ውስጥ ፕሮግራም እናዘጋጅና ሰርፕራይዝ እናድርገው። በዛው ከሷ ጋርም ቀለበት የሚያስሩበት አጋጣሚ ይፈጠራል ማለት ነው። በጣም አሪፍ ሀሳብ ነው። እሺ ታዲያ እኛ ምን እናድርግ? ምን መዘጋጀት ብቻ። ሰዓት እየጠበቅኩኝ ነበረ። አሁን ወደ ጉምሩክ መሄድ አለብኝ። ስመለስ ሁሉንም ነገሮችን ያዘጋጃጃለሁ። ዛሬ ከሀገሬ በወጣሁ በ17 ዓመት ተመልሼ መጣሁ። እናት ሀገሬ በጣም ካሰብኳት በላይ ተለውጣለች። ሁሌ ሀገሬን ሳስባት በዛውም አብሮ አደጌን ሳሚን አስታውሰዋለሁ። ምክንያቱም ከዚህ ሀገር እስከወጣ ድረስ ከእሱ ጋር የልጅነት ጓደኝነታችንን ያሳለፍነውን ነገር በሙሉ ልረሳው አልችልም። ከተለያየን በኋላ ግን የት እንዳለ ቀርቶ ድምፁን እንኳን ሰምቼው አላውቅም። በምን ላገኘው? እኔም ማወጣጤ ድንገት ስለነበረ ምንም አይነት አድራሻ አልያዝኩም ነበር። አሁን አድራሻውን ለመፈለግ ሞክሬያለሁ። እስካሁን አልተሳካም። ያለኝ አማራጭ የነበርንበት ሰፈር ሄዶ መፈለግ ነው። ሰፈሩ እንደማይጠፋኝ ተስፋ አደርጋለሁ። ሳሚ አሁን ላይ አድጎ ምን አይነት ሁኔታ ላይ እንዳለ ለማየት በጣም ጓጉቻለሁ። እንዴት ነሽ ሚጣዬ? ሚጣ ጎርምሽ ሚጣ? ኧረ ተው ይከብዳል እኮ። ወይ ስምሽን እኮ ስለማላውቀው ነው ሚጣዬ። እንዴ ድጋሜ ሚጣ? ኧረ ተው ጋሼ። እኔንም እንደዚህ ነው ቅጥል ያደረከኝ። ቆይ እሺ ምን ልታዘዝ? የሳሚን ቤት ሳፈላልግ ቆየሁኝና እዚህ ነው ብለውኝ ነበረ። ይሄ የነ ሳሚ ቤት አይደለ? ቆይ ለምን ፈልገው ነው? ሳሚ የልጅነት ጓደኛዬ ነው። ከብዙ ዓመት በኋላ እሱን ፈልጌ ከውጭ ሀገር ነው የመጣሁት። ቆይ እሱን ከፈለከው መደወል ነው የሚቀለው ወይስ ቤቱን ማፈላለግ ነው የሚቀለው? ልክ ነሽ፣ መደወል ይሻላል። ግን እንዳልደውል እንኳን ስልኩን አላውቀውም። እዚህ ሀገር አልነበርኩም፣ ከውጭ ነው የመጣሁት። ዲያስፖራ ነኝ ነው። ለማንኛውም አሁን ሳሚ የለም ማለቴ ድድ ማስጫ ሄዷል። ምን ድድ የት ነው ድድ ማስጫው? አንተ ትንሽ ቆይተህ ድድ ይሰጣል ደግሞ እንዳትለው። ምንድነው? እንዴት ነሽ ሊዲያ? አዎ ነኝ። ሞገስ ነኝ። እንዴት ነሽ? ሞገስ እንዴ አብረን አቧራ በትነን ጭቃ ብትሆን አይደል? ሞገስ አሜሪካ ነበር የሳሚ ጓድ። ሞገስ እንዴት ሰላም እግዚአብሔር ይመስገን። እኔማ ሰፈሩ ጠፍቶብኝ እኮ እያጠያየኩ ነው የመጣሁት። ብዙ ስለቆየ ይሆናል። ለነገሩ ብዙ ነገሮች ተለዋውጠዋል። የሚገርመው ደግሞ እንደዚህ በመከራ ያገኘሁትን ቤት ይኸው እንደገና በጥያቄ ስታፋጠጠኝ ሰው። እኔማ እየፎገረኝ ነበር የመሰለኝ። ስላላወቃት ነው እንጂ እኮ እህታችን ነች። የእውነት? በጣም ደስ ይላል። ሞገስ እባላለሁ። እኔ ሁለታችሁ ብቻ እያላችሁ ነው የሄድኩት። ደስ ይላል፣ በስታችኋል። ሳሚን ላገኘው በጣም ነው የጓጓሁት። ቅርብ ካለ እባክሽ አስጠሪልኝ። የእሱን ነገር እንኳን ተወው። ምን ነው? እሱ እንኳን ደህና ነው፣ ግን በጣም ከባድ ህይወት ውስጥ ላይ ነው ያለው። በራሱ ተስፋ ቆርጦ የሰፈሩ ማጅራት መችና ሱሰኛ ሆኗል። ሳሚ? ይሄንን ማመን አልችልም። ሳሚ እኮ ገና ከልጅነቱ በጣም ብዙ ህልም፣ ትልቅ ተስፋ፣ እንጃ ከሁላችንም በላይ ነገን የሚናፍቅ ልጅ ነበር። በፍጹም በዚህ ሁኔታ አገኘዋለሁ ብዬ አስቤ አላውቅም። እንዴት ማለት? በምን አጋጣሚ እንደዚህ አይነት ህይወት ውስጥ ገባ? በኢንጂነሪንግ ተመርቆ ነበር፣ ግን ስራ ሲያጣ ተስፋ ቆርጦ እንደዚህ ሆኗል። እሱን ለመለወጥ ያላረኩት ጥረት የለም።
ግን አሁን ተስፋ ቆርጫለሁ በሱ። ወይሽ አሁን የት ነው ያለው? ይሄን ጫቱን እየቃመ ይሆናል። ምን ነው ግን ልታገኘው ፈልገህ ነው? አይ በቃ በዚህ ሁኔታ ባላገኘው ነው የሚሻለው። ምናልባት ነገ ከነገ ወዲያ ጊዜ ወስጄ በሌላ መንገድ አገኘው ይሆናል። አደራ እንደመጣው እንዳትነግሪው እሺ? ሳሚ ያለበት ሁኔታ ሲነገረኝ በጣም ነው የተሰማኝ። ምክንያቱም ጓደኛዬን በእንደዚህ አይነት መልኩ አገኘዋለሁ ብዬ አልጠበቅኩም ነበር። ሳሚ ጓደኛዬ ብቻ አልነበረም፣ ወንድሜም ጭምር ነው። የኔና የሱ የልጅነት ፍቅር በመስዋዕትነት የታገሰ ነው። ልጆች ሆነን የምንኖርበት አካባቢ በተደጋጋሚ ጎርፍ አደጋ ይደርስበት ነበር እና በአንድ የተረገመ ቀን ከትምህርት ቤት ወጥተን እየተጫወትን ስንሄድ ነበር ባልጠበቅነው ድንገተኛ የጎርፍ አደጋ አካባቢው የተጥለቀለቀው። ውሃው ለአካባቢው ብቻ አይደለም ለእኛም አልተመለሰም ነበር። ሳሚ ሮጦ ሲሸሽ እኔን ውሃው ጠልፎ ወሰደኝ። ግን ማንም አልተመለከተኝም ነበር። ሳሚ ብቻ ነበር ይሄ። እኔን እንዲያተርፉለት ሰዎች ይጣራ ነበር፣ ግን ማንም ሊደርስለት አልቻለም። በዛ በልጅነት እድሜው ወንድሜን እያለ በለቅሶና በጩኸት እንደታጀበ የኔን ነፍስ ለማዳን እኔ ተገድጄ ወደ ገባሁበት ውሃ እሱ ወዶ ሲገባ በአይኔ በብረቱ አይቼዋለሁ። ከዛ በኋላ ራሴን አላቅም። በሰዎች ገዛ ከገባሁበት ውሃ ወጥቼ ወደ ህይወቴ ከተመለስኩ በኋላ ሳሚ ግን ከጎን አልነበረም። እኔ ሊያተርፍ ውሃ ውስጥ የገባው ሰው እስከዛ ድረስ አልተገኘም ነበር። ወጥቼ ተመልሼ ውሃ ውስጥ ገብቼ ብፈልገው ደስ ይለኝ ነበር፣ ግን አልቻልኩም። ግን እግዚአብሔር መልካም ነው። ከሁለት ቀን ፍለጋ በኋላ ሳሚ ድጋሚ ተገኘ። አላቅም ማን በምን መንገድ እንዲህ አይነት መስዋዕትነት ሊከፍል ይችላል? ለዚህ ነው ሳሚ ጓደኛ አይደለም ወንድሜ ነው የምለው። ይሄ ትላንት ታሪካችን ነው። እኔ አሁን እያሰብኩ ያለሁት እንዴት አድርጌ ሳሚን ከዚህ ነገር ውስጥ ላወጣው እችላለሁ ነው። ግን ከዛ በፊት በደንብ ስለሱ ያለውን ነገር ማጣራት ያለብኝ ይመስለኛል። የሆነ ነገር ማድረግ እንዳለብኝ ይሰማኛል። ምንድነው? በሰፈሩ በጣም የሚፈራና አደገኛ የደህንነት ሰው ሆኖ ጽናትን መቅረብ። እንደነገርሽኝ ከሆነ ሳሚ በጣም ነው የሚወዳት፣ በሷም አይደራደርም። ፍቅሩ ከመጠን አልፎ ለምን አያችሁብኝ ብሎ የሚደባደብ ሰው ነው። እናም ጽናት የሌላ ሰው ሆና የሱ ማድረግ የማይችልበት ሁኔታ ውስጥ ከቶ ልጁ እንዲነቃ ማድረግ ነው። እሷን ካጣማ ጭራሽ ነው የሚብስበት። ልክ ነው፣ የተወሰነ ጊዜ ሊብስበት ይችላል። ግን ከዛ በኋላ በቅናት እልህ እንዲይዘው ማድረግ ነው። ሳይወድ በግዱ እሷን መልሶ የራሱ የሚያደርግበትን መንገድ ሲያስብ የሚለወጥበት መንገድ ይፈጠራል። አንቺ ደግሞ ከተለወጠ ብቻ ጽናትን መልሶ በእጁ ማድረግ እንደሚችል ትነግሪዋለሽ። አለቀ። ግን እኮ እሷ ከዚህ በፊት ካልተለወጥ ካብረን መሆን አንችልም ብላ ጥላው ሄዳ ነበር። ግን እሱ አይሽ እሷ ጥላው ሄደች እንጂ ሌላ ሰው አልሆነችም። የኔ እቅድ እኮ ለጽናት ቀለበት እስከ ማሰር ነው። ማንም ቢሆን የጣለውን ሲያነሱበት አይወድም። ትልቁና አስቸጋሪው ነገር እዛ ሰፈር ውስጥ ያልኩሽን አይነት የሚፈራና አደገኛ ደህንነት ሆኖ ስም መገንባቱ ላይ ነው። ግን ይህንን እንዴት ማድረግ ትችላለህ? በጽናት አየሽ፣ ጽናትን ለተወሰነ ጊዜ ስለኔ አልነግራትም። ምክንያቱም ሰው ንገርልኝ ከምትይው ወሬ በላይ ያየውን ሲያወራ አሳምሮ ነው። በዚህ መንገድ ሁሉንም ማስተካከላለሁ ብዬ ተስፋ አደርጋለሁ።
የመረጃና ደህንነት ባለሙያ ነኝ። ማለት ደህንነት ነኝ። ምን ደህንነት ማን የሚባል ሞገስ የሚባል እንዴ? ቆይ ቁጥሬን ከየት አግኝተው ነው? ማለት አልተለዋወጥንም ነበር እንዴ? ስራዬን የዘነጋሽው መሰለኝ። እኛ እኮ ምን እናንተን አይደለም ሌላም ስልክ ብንፈልግ በደቂቃ ውስጥ እጃችን ላይ ነው። የእውነቴን ነው የምልሽ። በቃ ሁሉም ነገር አስጠልቶኛል። ይኸው በማማ አጥንት ይዤሻለሁ። እባክሽን አስታርቂኝ። እኔ ያለ እሷ መኖር አልችልም። በእናትሽ ይሄን አድርጊልኝ በቃ። የእውነት ምን እንደምልህ አላውቅም። ለጓደኛ ይሄን ያክል መጨነቅ። እኔ ሳሚዬን የሚለውጥልኝ ከሆነ ምንም ነገር ለማድረግ ዝግጁ ነኝ። እሱ ሰው ይሁን እንጂ ጓደኛዬ በዚህ ሁኔታ ውስጥ ሆኖ አይቼ ዝም ማለት አልችልም። የሚከፈለውን መስዋዕትነት ከፍዬ ከዚህ ሁኔታ ውስጥ መውጣት አለበት። እኔ ራሱ ማመን ያቃተኝ ሳሚ ተለውጧል። መጠጥ አቁሟል፣ ስፖርት መስራት ጀምሯል፣ ሁላ ስራ እየፈለገ ነው። በጣም ነው ደስ የሚለው። ወይኔ በጣም ደስ የሚል ዜና ነው። እንዲሁ የምር ሳሚ እየተቀየረ ወይ አምላኬ ወይ እውነት ጸሎቴን ሰማኝ። እስማም እሱ ምን ይሳነዋል? የምር በጣም ጸሎት አድርጌ ነበር። ምን ለውጡን አይቻለሁ። በብዙ መንገዶች ነው ለውጥ የሚታየው። ግን ምንድነው ስጋቴ አንዳንዴ በስሜታዊነት የሚመጡ ለውጦች ምናልባት ከትንሽ ጊዜ በኋላ ወደ ኋላ የመመለስ ችግር እንዳይኖር ነው። እና ምን ማድረግ ይሻላል? አላውቅም። ግን አንተ ጥያቄ ልጠይቃችሁ እስኪ። ሳሚ ጽናት ልታገባ እንደሆነ ቢያውቅ ምን የሚል ይመስላችኋል? ሳሚሻ ረጋ ብሎ ማሰብ ነው የሚሻለው። ባይሆን በስሜታዊነት ተነሳስተን አጉል ነገር ካደረግን በኋላ እንዳይቆጭ። እባክህ ዝም ብዬ ብሄድ ነው የሚቆጨኝሽ። በጽናት እኮ ነው የመጣብኝ። አድርጌው ጥፍት ትላታለች። ሳሚሻ ተረጋጋ እንጂ። ቆይ ወዴት ነው የምትሄደው? እዛ ወደ ድሬዳዋ እሄዳለሁ። የተማርክበት? አዎ፣ ከተማዋን በደንብ ስለማውቃት ለመደበቂያም ለመኖሪያም በደንብ ይመቸኛል። ኑሮዬን እዛ ጀምራለሁ። ኧረ ጉዳዩ አባ አልነቃም። ቆይ ግን እኔ ግራ የገባኝ ነገር ማን እንደዚህ ሊያደርግ ይችላል? ሰፈር ውስጥ የሚታወቀው ደህንነት እንደሆነ ነው። እኔም እኮ እሱ ነው ግራ የገባኝ። ወይ ደግሞ የሌላ ሰፈር ሰዎች ሊሆኑ ይችላሉ።
እውነታውን የምናውቀው እንግዲህ ሲነቃ ብቻ ነው። እኔ ሳሚ ባይለወጥ ኖሮ እሱን ነበር የምጠረጥረው። ግን እኮ ቤት አላደረም። ስደውልለት ደግሞ ስልኩ አይሰራም። ቤት አላደረም? ወይኔ ጉዴ! በቃ ሳሚ ነው ይሄንን ያደረገው ታዲያ። ወይኔ ልጅ ምን ይሻለኛል? በቃ እሱ መቼም አይለወጥም ማለት ነው። ተረጋጊ እንጂ ጽናት፣ እሱም ላይሆን እኮ ይችላል። እርግጠኛ ነኝ እሱ ነው ያደረገው። ሌባ ቢሆንማ ኖሮ ይሄኔ ስልኩንም መኪናውም እዛ አይገኝም ነበር። እህቴ ቆየት ሄደሽ ነው? ከጧት ጀምሮ እኮ አላየሁሽም ነበር። የሆነ ቦታ ሄጄ ነው። ሳሚ አልመጣም? አረ አልመጣም። ወይኔ ሳሚ የት ነው ያለው? ሳሚ የት ነው ያለው? ቆይ እህቴ ከምትጨነቂ ስልኩ ላይ ደውይለትም እንዴ? ስልኩ አልሰራ ብሎ መሰለኝ ደግሞ አንቺ። እኔ እኮ ማታ ራሱ ሳስብ ነበረ ሁለተኛ ቤቱ ነው ወይ እያልኩኝ፣ ግን ለካ ሳሚ ተቀይሯል። ወይ ደግሞ እህቴ አገር ሽቶበት ከሰው ጋር ተጣልቶ ይሆን እንዴ? ይኸውልሽ ከመጣ በአስቸኳይ ትፈልግሃለሽ ብለሽ በይው። እሺ እሺ። ቆይ አንቺ የት ልትሄጂ ነው? የሆነ ቦታ ደርሼ መጣሁ ያልኩሽን ግን በይው። ሳሚ የት ነው ያለው? አይ እንጃ፣ እኛ ራሱ እየፈለግን ነው። አትዋሽ። የሰው ሰው ወቅቶ የት ነው የተደበቀው? ማንን ነው ጎሱ? በእናታችሁ ማታውቁ አትምሰሉ። ማወራው አስቸኳይ ጉዳይ አለ። የት ነው? ለምን አትነግሩኝም? ወደ ድሬዳዋ መርሿል። ምን ሊያደርግ? እዚህ ለኔ አልተመቸኝም። አዲስ ህይወት ሊጀምር ነው። አረ አዲስ ህይወት ሊጀምር ሊደበቅ ነው አትሉ? ድሮስ እዚህ ሰው ወቅቶ በሰላም አይኖር። አረ አይደለም። በእናታችሁ ልለምናችሁ፣ ሄዶም ከሆነ በስልክ አገናኙኝ፣ እዚህም ከሆነ ደግሞ ያለበት ቦታ ውሰዱኝ። በጣም ማውራት አስቸኳይ ጉዳይ አለኝ። ቆይ እኔ እንዴት ነው የምታስቡኝ? ማላውቀውን ደህንነት ወጋ ብዬ ማስይዘው ይመስላችኋል? እንዴት ነው የምታስቡኝ? ቆይ አንተ ግን መቼ ነው የምትማረው? ተለወጥክ ተሻሻልክ ሲባል አንተ ግን ያው ነህ። አልገባኝም። ይኸውልህ ሁሉንም ነገር አውቄያለሁ። ሞገስን የወጋኸው አንተ ነህ። ደህና ወደፊት መሄድ ጀመርክ ስትባል ድጋሚ ወደ ኋላ? ምንም ወደ ኋላ አይደለም ወደፊት ነው እየሄድኩ ያለሁት። አይገርምሽ እንዴ? ትላንትና የሆኑ ነገሮች እንዳለ የሆኑት ከቁጥጥሬ ውጪ ሆነው ነው። አለፍኩት። በቃ ስራ ተቀጠርኩ ብዬ ያሰብኩት ስራ ስሙን የተለጠፈውን ትላንት ሄጄ ሳነብ ጭራሽ የሴቶች ስም ብቻ ነው ያለው። በዚህ ተናድጄ ወደ ቤት እየተመለስኩ እያለ ከሷ ጋር እየተሳሳቀ በመኪና ሲሸኛ ታየው። የዛኔ እንዴት መቆጣጠር አልቻልኩም። በቃ ከዛ የሆነው ሆነ። አየህ አንተ ሁሉም ነገር ወዲያው ካልተሰጠኝ ትላለህ። ትዕግስት የሚባል ነገር የለህም። ገና ለገና እሷ አብራይ ለምን አልሆነችም ብለህ ይህን ነገር አደረክ። ትዕግስት ኑሮ የትናንትናውን ሌሊት አልፋት ቢሆን ኑሮ ዛሬ ሁሉም ነገር ተስተካክሎ ነበረ። ማለት ሞገስ ማለት የልጅነት ጓደኛ አብሮ አደግህ ማለት ነው። አንተን ለመለወጥ ብሎ ራሱን ደህንነት አድርጎ ላንተ ሲጥር የነበረው የገዛ ጓደኛህ ነው። ምን ሞገስ? ሞገስ? አዎ ሞገስ። እሱ አንተ ተለውጠሃል ብሎ ፕሮግራም አዘጋጅቶ ቀለበት ሊያደርግላችሁ ዝግጅት ላይ ነው። አንተ ግን ሁሉም ነገር አበላሽው። እንዴ ሞገስ የልጅነት ጓደኛዬ ምንድን ያደረኩት? ቆይ ምንድን ነው የሆነው? አሁንም እንዲነቃ ጸሎት አድርግ። እስካሁን አልነቃም። ወይኔ ጉዴ ሞገስ ለኔ እንደዚህ አይነት መስዋዕትነት የሚከፈልልኝ ሰው አይደለም። ምረባ ሰው አይደለሁም። እጄን በእጄን የበላሁት። ግድ የለህም እባክህን አንዴ እንኳን ንቃ ጓደኛዬ፣ አንዴ ንቃ እባክህን፣ አንዴ ንቃ።
ለምንድን ነው የምታለቅሰው? እባክህ አታልቅስ። ለምን አላለቅስም ጓደኛዬ? በተሳሳተ ሀሳብ በተሳሳተ መንገድ ተረድቼ ጉድ እኮ አድርጌያለሁ። ለእኔ ይቅርታ የሚገባኝ ሰው አይደለሁ። የልብ ጓደኛሞች እኮ ይኮራረፋሉ እንጂ አይቀያዩ። አልተቀየምኩም። ትዝ ይልሃል? ልጆች ሆነን ሁልጊዜ ነበር የምንጣለው፣ ግን እንደገና ደግመን ስንገናኝ ምን እንደተፈጠረ ማናስታውሰውም ነበር። እንደዛ ማለት ነው። አሁን ሁሉንም ነገር ያስታወስኩት። አሁን ሁሉም ነገር የገባኝ። ምንም እንዳልተፈጠረ ቁጥር ዋናው አንተ መለወጥ ነው። ለአንተ መለወጥ መስዋዕት እንደሆንኩኝ ነው የምቆጥረው። ምን እንደምል አላውቅም ጓደኛዬ። በተሳሳተ መንገድ ሲሄድ አይተህ ዝም አላልከኝም። ያው እኔ ግን አስቀየምኩ፣ ይቅር በለኝ ጓደኛዬ። የልብ ጓደኛ ማለት በማንኛውም ሁኔታ ውስጥ አብሮ የሚሆን ነው። በአንድ ወቅት ምን ሰማው መሰላችሁ? አንተ ስትሞት ያለብህን ዕዳ የሚከፍልልህ ጓደኛ ካለህ እድለኛ ነህ፣ እሱ እውነተኛ የልብ ጓደኛህ ነበር የሚል። በቃ ሞገስ ልክ እንደዚያ ነው። በተሳሳተ መንገድ ሲሄድ አይቶኝ ዝም አላለኝም። ጓደኛዬንማ በትክክለኛው መንገድ መሄድ አለበት ብሎ በብልሃት በትክክለኛው መንገድ እንድሄድ አደረገኝ። በቃ ጓደኝነት ይሄ ነው። በደስታ ጊዜ የሚያጫፍርህ ሳይሆን በተቸገርክ ጊዜ ካንተ በላይ የሚጨነቅልን እና በዚህ ሰዓት እድለኛ ነኝ ሞገስን የመሰለ ጓደኛ ስላለኝ አልኩኝ።